ለመግዛት ፈልጋችሁ በዋጋው ውድነት ምክንያት ሳትገዙት የቀራችሁት ዕቃ ይኖር ይሆን? እንግዲያውስ ሀውሎ ላይ እጅግ የሚያስደነግጥ ቅናሽ ማየት ትችላላችሁ። አይፎን በ75 ብር፣ ፍሪጅ በ75 ብር፣ ሌሎችም ስፒከር፣ ባይክ፣ ስቶቭ፣ ሌሎችም በርካታ ዕቃዎች እዚህ ላይ ይገኛል። የልብስ ማጠቢያን ጨምሮ ላፕቶፕ 75 ብር፣ 50 ብር፣ 30 ብር የመነሻ ዋጋዎችን ከፍላችሁ የምትጫረቱበት ቦታ ነው። ላስተዋውቃችሁ፣ ሀውሎ ይባላል። ይህንን ለማግኘት የቴሌብር መተግበሪያ ላይ ትገባላችሁ። አፕስ የሚለውን ምረጡ። በመቀጠል ሀውሎ የሚለውን ታገኙታላችሁ። ከዛም በቴሌብር እንድትገቡ ይጠይቃችኋል። ይግቡ የሚለውን ስትጫኑ እዛ ላይ ትገባላችሁ። እንደምታዩት አጭር መግለጫ ፊት ለፊት ላይ ይመጣላችኋል። ሀውሎ ምንድን ነው ካላችሁኝ፣ በዝቅተኛና ብቸኛ ዋጋ ተጫርታችሁ እጅግ ውድ የምንላቸውን ዕቃዎች የግላችን የምናደርግበት ቦታ ነው። እዚህ ላይ ማስገባት የምትችሉት ዝቅተኛ የራሳችሁን ዋጋ ነው። ይህ ማለት 1 ብርን ጨምሮ ነው። ነገር ግን ያስገባችሁት ዋጋ በሌላ ሰው ያልተደገመ ከሆነ እና ዝቅተኛ ከሆነ አሸናፊ ትሆናላችሁ። ዕቃዎቹን ለማየት እዚህ ጋር ታገኙታላችሁ። እነዚህ ዕቃዎች ስትጫረቱ የአገልግሎት ክፍያ የማይመለስ የምትከፍሉ ይሆናል። የአገልግሎት ክፍያው እንደ ዕቃው ስለሚለያይ መረጃውን ከስር ላይ ማግኘት ትችላላችሁ። እነዚህ ዕቃዎች ስታሸንፉ ብቻ የተጫረታችሁበትን ዝቅተኛ ዋጋ ከፍላችሁ መውሰድ ትችላላችሁ። ስለዚህ የዕቃው ላይ የተሳተፉ ተጫራቾችን ዝርዝር ከታች ማግኘት ትችላላችሁ። እንዲሁም ጨረታው ለማብቃት ምን ያህል ቀን፣ ሰዓት፣ ደቂቃና ሴኮንድ እንደቀረው ያሳያችኋል። ስለዚህ ምን ትጠብቃላችሁ? ውድ ነው ብላችሁ የተዋችሁትን ዕቃ ለምን አትሞክሩትም? መልካም እድል።